የፋሲካ ወራት አራተኛ ሳምንት ሐሙስ አንደኛ ንባብ ከሐዋርያት ሥራ ምዕራፍ 13 ከቁጥር 13 እስከ 25። ከዚህ በኋላ ጳውሎስና ጓደኞቹ በመርከብ ተሳፍረው ከጳፉ በጵንፍልያ ወደምትገኘው ወደ ጴርጌ ሄዱ። ማርቆስ የተባለው ዮሐንስ ግን ከእነርሱ ተለይቶ ወደ ኢየሩሳሌም ተመልሶ ሄደ። እነርሱ ግን ከጴርጌ ተነስተው በጲስድያ ወደምትገኘው ወደ አንጾኪያ ሄዱ። በሰንበት ቀን ወደ አንድ ምኩራብ ገብተው ተቀመጡ። የሙሴና የነቢያት መጻሕፍት ከተነበቡ በኋላ የምኩራብ አለቆች ወንድሞች ሆይ ሕዝቡን የሚያጽናና የምስክር ቃል ካላችሁ ተናገሩ ብለው ወደ ጳውሎስ ሰው ላኩ። ስለዚህ ጳውሎስ ተነሳና ሕዝቡን በእጁ ጠቀሰ፣ እንዲህም ሲል ተናገረ። የእስራኤል ሰዎችና በአይሁድ ሥርዓት እግዚአብሔርን የምታመልኩ እናንተ አሕዛብ ሆይ ስሙ። የዚህ የእስራኤል ሕዝብ አምላክ የቀድሞ አባቶቻችንን መረጠ። በግብጽ አገር በነበሩበት ጊዜም ትልቅ ሕዝብ አደረጋቸው። በታላቅ ኃይሉም ከዚያ አገር አወጣቸው። ለ40 ዓመትም ያህል በበረሃ በመታገስ ረዳቸው። ከዚያም በኋላ በከነዓን አገር 7 መንግስታትን አጥፍቶ የእነርሱን ምድር አወረሳቸው። ከዚህም በኋላ ለ450 ዓመት ያህል እስከ ነቢዩ ሳሙኤል ድረስ መሳፍንትን ሰጣቸው። ከዚያም ቀጥሎ ንጉሥ እንዲያነግስላቸው እግዚአብሔርን ለመኑ። እግዚአብሔርም ከብንያም ወገን የሆነውን የቂስን ልጅ ሳኦልን ለ40 ዓመት አነገሰላቸው። ሳኦልንም ከሻረው በኋላ ዳዊትን አነገሰላቸው። እግዚአብሔር ስለ ዳዊት ሲመሰክር ከልቤ የሚወደውን ፍቃዴንም የሚፈጽመውን የእሴይን ልጅ ዳዊትን አገኘሁ ብሏል። ከዚህ ሰው ዘር እግዚአብሔር በገባው የተስፋ ቃል መሰረት የእስራኤልን አዳኝ ኢየሱስን አመጣ። ኢየሱስ ከመምጣቱ በፊት ዮሐንስ የእስራኤል ሰዎች ንስሐ ገብተው እንዲጠመቁ አስቀድሞ ሰብኮ ነበር። ዮሐንስ ስራውን በጨረሰ ጊዜ እኔ ማን መሰልኋችሁ? እኔ እኮ መሲህ አይደለሁም፣ ነገር ግን የጫማውን ማሰሪያ ለመፍታት እንኳን የማልበቃ ከእኔ በኋላ ሌላ ይመጣል ይል ነበር። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 89 የመዝሙሩ መልስ እግዚአብሔር ለዘላለም ታማኝ ነው። አሌሉያ። እግዚአብሔር ሆይ ስለ ዘላለማዊ ፍቅርህ ዘወትር እዘምራለሁ። እውነተኛነትህንም ለመጪው ትውልድ ሁሉ እገልጣለሁ። ፍቅርህ ለዘላለም እንደሚኖርና እውነተኛነትህም በሰማይ የጸና መሆኑን አውቃለሁ። እግዚአብሔር ለዘላለም ታማኝ ነው። ሃሌሉያ። አገልጋዬን ዳዊትን የተቀደሰ ዘይት ቀብቼ አነገስሁት። ብርታቴ ዘወትር ከእርሱ ጋር ይሆናል፣ ኃይልም ያበረታዋል። እግዚአብሔር ለዘላለም ታማኝ ነው። ሃሌሉያ። እወደዋለሁ፣ ለእርሱም ታማኝ ይሆናለሁ። በስሜም ዘወትር ድል አድራጊ እንዲሆን አደርገዋለሁ። እርሱም አንተ አባቴና አምላኬ ነህ፣ አንተ አምባዬና አዳኜ ነህ ይለኛል። እግዚአብሔር ለዘላለም ታማኝ ነው። ሃሌሉያ። ከዮሐንስ ወንጌል ምዕራፍ 13 ከቁጥር 16 እስከ 20። ኢየሱስ የደቀ መዛሙርቱን እግር ካጠበ በኋላ እንዲህ አላቸው፣ እውነት እውነት እላችኋለሁ፣ አገልጋይ ከጌታው አይበልጥም፣ መልእክተኛም ከላኪው አይበልጥም። ይህን ነገር ብታውቁና በሥራ ላይ ብታውሉት የተመሰገናችሁ ናችሁ። ይህን የምናገረው ስለ ሁላችሁም አይደለም፣ እኔ የመረጥኋችሁን አውቃለሁ። ነገር ግን እንጀራዬን የበላ በእኔ ላይ በጠላትነት ተነሳብኝ የሚለው የመጽሐፍ ቃል መፈጸም አለበት። ይህ ከመሆኑ በፊት አሁን አስቀድሜ የምነግራችሁ ከተፈጸመ በኋላ በእኔ ማንነት እንድታምኑ ነው። እውነት እውነት እላችኋለሁ፣ እኔ የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።